የጋንግ ቡድኖቹ የአደባባይ ጌቶች ነበሩ። ኤምኤስ 13 በኤል ሳልቫዶር ውስጥ ካሉት ትልቁና አደገኛው የወንጀል ቡድኖች አንዱ ነው። ኤል ሳልቫዶርን ጨምሮ በመካከለኛው የአሜሪካና በአሜሪካ ውስጥ በስፋት የሚንቀሳቀስ ዓለም አቀፍ የወንጀል ቡድን ነው። በኤል ሳልቫዶር መንገድ ላይ መሄድ እንደ መታደል ይቆጠር ነበር። ወንጀለኛው መንግስትን ሳይሆን መንግስት ወንጀለኛውን ይፈራ ነበር። ዛሬ ያቺ ሀገር የዓለማችን እጅግ ሰላማዊና የደህንነት ስሜት የሰፈነባት ሀገር ሆናለች። ይህ እንዴት ሊሆን ይችላል ብላችሁ ከጠየቃችሁኝ ማን ነው ይህንን ሁሉ በአጭር ጊዜ የቀየረው ካላችሁኝ ፕሬዚዳንት ናይብ ቡኩሌ ይባላሉ። ይህ ወጣት ፕሬዚዳንት የመጣው በቴሌግራም እና በቲክቶክ ብቻ አልነበረም። ይህ ሰው የሀገሬ ህዝብ ሰላም ከሁሉም በላይ ነው ብሎ እንዴት እንደጀመረና የተቃወሙት ሰዎች ደግሞ መጨረሻቸው ምን ነበር የሚለውን እንዲሁም ደግሞ አሁን ላይ በዓለማችን እጅግ አደገኛ የተባለውን እስር ቤት ሲኮትን እንመለከታለን። የኤል ሳልቫዶር ችግር በአንድ ጀንበር የመጣ አልነበረም። ሁሉም የጀመረው በ1980ዎቹ ሲሆን በአሜሪካ የቆዩ ሳልቫዶራውያን ወጣቶች ወደ ሀገራቸው ሲመለሱ ነው። እነዚህ ሰዎች ከሎስ አንጀለስ ይዘው የመጡት ነገር ቢኖር ኤምኤስ 13 እና ባሪዮ 18 የሚባሉ የጋንግ ስብስብ ነበር። የጋንግ ቡድኑ መስፋፋትና ሀገርን እስከ መምራት የደረሰው እንዴት ነው የሚለውን ደግሞ ስንመለከት ችግሩ የሚጀምረው በነጮች በ1979 ሲሆን በተደረገው የሀገሪቱ የእርስ በርስ ጦርነት ወቅት ነበር። በጦርነቱ ምክንያት ብዙ የኤል ሳልቫዶር ዜጎች ወደ አሜሪካ ይሰደዳሉ። እናም ከዛ በኋላ በዛው በአሜሪካ በሎስ አንጀለስ ኤምኤስ 13 እና 18ኛ ጎዳና የተባሉ አደገኛ ወንበዴ ቡድኖችን መሰረቱ። የኤል ሳልቫዶር ወጣቶች ማለት ነው። በኋላም የአሜሪካ መንግስት ወንጀለኛ የሆኑ ስደተኞችን በጅምላ ሲያባርር እነዚህ ወንበዴዎች ወደ ትውልድ ሀገራቸው ተመለሱ። ከአሜሪካ የተባረሩት እነዚህ የጋንግ ቡድኖች በኤል ሳልቫዶር በስፋት ተጠናክረው በጅምላ እየተጓዙ መዝረፍ፣ ሰዎችን ማገት፣ ህፃናትን ጭምር ማገት ጀመሩ። እነዚህ ጋንጎች የሀገሪቱን ኑሮ ሙሉ በሙሉ ተቆጣጠሩት። ግድያ፣ የሴቶች መደፈር፣ የልጆች ምልመላ ማለት ለጋንግ ቡድኑ ሌላው ቀርቶ ከአካባቢው ነዋሪዎች ኪራይ ወይም ደግሞ ፕሮቴክሽን መኒ ካልተሰጣቸው በሰፈር መኖር አይችሉም። ማህበረሰቡ በጣም የሚገርመው ደግሞ የጋንግ አባላቱ በሀገሪቱ ውስጥ የራሳቸውን ህግና ፍርድ ቤት ሁሉ ነበራቸው። ፖሊስ እንኳን ሰፈራቸው ሲገባ ማስፈቀድ ነበረበት። በተለይ ደግሞ ወጣቶች ላይ የደረሰው ግፍ ስንመለከት ትምህርት ቤት የሄደ ልጅ ለጋንግ አባልነት ካልተመለመለ በህይወት የመኖር እድሉ በጣም ጠባብ ነው። ሴቶች ደግሞ የጋንግ አባላት እንደ ንብረት ነበር የሚቆጠሩት። ይህ ሁሉ ሲሆን የነበሩት ቀደምት መሪዎች ከጋንጎች ጋር በድብቅ የሰላም ስምምነት ያደርጉ ነበር። የትኛው ሰላም ካላችሁኝ ለነዚህ ለጋንጎች ወይም ደግሞ ለወንበዴዎች የሚመች ሰላም ነው። እናም ይህ ሁሉ ጉድ የሰለቸው አንድ ሰው መጣ። ይህም የትዊተር ፕሬዝዳንት በመባል ይታወቃል። ይህ ሰው ናይብ ቡኩሌ ይባላል። ፖለቲካ ውስጥ የመጣው በቆራ ጃኬት እና በቤዝቦል ኮፍያ ነበር። ልክ እንደ ማትሪክስ ፊልም ተዋናይ የዓለም መሪዎች በሱፋቸው ሲመጡ፣ እሱ ግን በዘመናዊ አለባበስና ቀለል ባለ በስማርትፎን ስልክ ነበር ሁሉም ነገር የሚያስተዳድረው። ፕሬዝዳንት ቡኩሌ በኮሜዲው የሚታወቅ ሰው ነው። ከሌሎች መንግስታትም ደግሞ ለየት ያለ አመራርን ይከተላል። የመንግስት መግለጫ የሚሰጠው በትዊተር ነው። ሌሎች መሪዎች ስብሰባ ሲያደርጉ እሱ አንድ ትዊት ብቻ ያደርጋል። ከዛ ሁሉም ነገር ይለወጣል ማለት ነው። ወይም ደግሞ መሰራት ያለባቸው ጉዳዮች ይሰራሉ። ሁለተኛውና ትልቁ አስገራሚው የዚህ ሰው ታሪክ ቡኩሌ ኤል ሳልቫዶርን የዓለማችን የመጀመሪያዋ ቢትኮይን እንደ ህጋዊ ገንዘብ የምትጠቀም ሀገር አድርጓታል። አሁን ላይ ኤል ሳልቫዶር የሄደ ሰው በኤቲኤም ማሽኖች ልክ እንደ ዶላር እና እንደ ሌሎች መገበያያዎች ቢትኮይንን ቀይሮ ማውጣት ይችላል ማለት ነው። የመንግስትን ገንዘብ ሁሉ በዲጂታል ምንዛሬ ያስቀመጠ። አብዛኛው የኤል ሳልቫዶር ህዝብ ቤቱ መውጣት ሲቸገር ነበር። ግን አሁን እሱ ቀርቶ ፕሬዚዳንቱ ሙሉ ሀገሩን በቴክኖሎጂ አሳድጓል። ጋንጎች የሰላም ስምምነታቸውን ጥሰው ግድያ ሲፈጽሙ ቡኩሌ የአስቸኳይ ጊዜ አዋጅ ነው ያወጀው። መጀመሪያ ያደረገው ይህን ነው። ቡኩሌ የተጠቀመው ስልት ሁለት ነው። አንደኛ የፖሊስና የወታደርን ኃይል በከፍተኛ ሁኔታ ማጠናከር፣ ሁለተኛ ደግሞ የጋንግ አባል ነው የተባለውን ሰው ሁሉ ያለ ፍርድ ቤት ትዕዛዝ ማንኛውም ቦታ የመፈለግና የመያዝ ስልጣን ለጸጥታ ኃይሎች ተሰጠ። በአጭር ጊዜ ውስጥም 70 ሺህ የሚጠጉ የጋንግ አባላትና ተባባሪዎች ተያዙ። ሰብአዊ መብት የሚባለው ነገር ለጥቂት ጊዜ ተረሳ። ጋንግ ላይ መሳተፍ ማለት ወደ ሲኮት ግዙፍ የሜጋ እስር ቤት መግባት ማለት ነው። አሁን ደግሞ ስለ ሲኮት ወይም ደግሞ ስለ ዝነኛው እስር ቤት ልንገራችሁ። ሲኮት አስገራሚና በዓለማችን ካሉ እጅግ በጣም ትልቅ እስር ቤቶች አንዱ ነው። ይህ እስር ቤት 40 ሺህ እስረኞችን የመያዝ አቅም ያለው ሲሆን በዓለም ላይ ካሉ እጅግ ጥብቅ እስር ቤቶች አንዱ ነው። ሲኮት የሽብርተኞች ማዕከላዊ ማሰልጠኛ ማዕከል ተብሎ ተሰይሟል። በምድር ላይ ያለው እጅግ በጣም ትልቁ እና እጅግ ጭካኔ የተሞላበት እስር ቤት ነው ተብሏል። ከናይብ ቡኩሌ በስተጀርባ ያለው ታሪክ ቀላል አይደለም። በነጮች በ2022 በአንድ ቀን ብቻ ብዙ ሰዎች በቡድኖች ሲገደሉ ነበር። ፕሬዝዳንት ቡኩሌም በአስቸኳይ የጊዜ አዋጅ አወጁ፣ ወይም ደግሞ ስቴት ኦፍ ኢመርጀንሲ በመላ ሀገሪቱ አወጁ። ህጉ ለጊዜው ተሰረዘ። ፖሊስና ወታደር ያለ ፍርድ ያለ ፍቃድ
ቤቶችን መበርበርና ሰዎችን ማሰር ጀመሩ። በአጭር ጊዜ ውስጥም በዚህ ጋንግ አባል ናቸው የተባሉ 70,000 ሰዎች ታሰሩ። በዓለም ዙሪያ ሚስጥሩ የተጠበቀው ይህ እስር ቤት የ2 ዓመት የስራ ውጤት ነው። 40,000 እስረኞችን በአንድ ጊዜ የመያዝ አቅም አለው። አስቡት፣ በጣም ሂውጅ ነው። ይህ እስር ቤት ሳይሆን የአውሬው መንጋ ጎጆ ነው በማለት ይገልጹታል። በእስር ቤት ውስጥ ያሉት ህጎች ደግሞ ይበልጥ የከፋ ያደርገዋል። እስረኞቹ በቀን 2 ጊዜ ብቻ ይመገባሉ። ይህ ምግብ ደግሞ ተራ ምግብ ወይም ደግሞ በህይወት ለመቆየት ብቻ የሚበላ ምግብ ነው። እስረኞች ፀሐይን ማየት በፍጹም አይችሉም። የቀንና የሌሊቱ ለውጥ እንዳይሰማቸው ተደርጓል። እያንዳንዱ ክፍል የሚይዘው 100 ሰዎችን ነው። በክፍሉ ውስጥ ሽንት ቤትና መታጠቢያ የለም። በጣም የሚያስገርመው ይሄ ነው። የፍሳሽ ማስወገጃ ብቻ ነው ያለው። የተለመደ ሽንት ቤት የለም። እስረኞቹ በክፍሎቹ ውስጥ መቀመጫ ወይም ደግሞ መቆሚያ ያለው የተለመደ ሽንት ቤት የለም እዚህ እስር ቤት። ይሄ ነው በጣም በዓለም ዙሪያ መነጋገሪያ የነበረው። የፍሳሽ ማስወገጃ ብቻ። ለእያንዳንዱ ትልቅ ክፍል የሚኖረው ንጽህና መጠበቂያ ቦታ ወደ ወለሉ የተሰራ ቀዳዳ ወይም ደግሞ ቀላል የፍሳሽ ማስወገጃ ብቻ ነው። በዛ ነው የሚጠቀሙት። ይህ ደግሞ ለብዙ ሰዎች በአንድ ጊዜ ጥቅም ላይ ሲውል ከፍተኛ የንጽህናና የበሽታ ችግር ሊያመጣ ይችላል። የሰብአዊ መብት ተሟጋጆች ይህንን ጉዳይ ጭካኔ የተሞላበትና ኢሰብአዊ ሁኔታ ነው በማለት ይተቹታል። ፕሬዚዳንት ቡኩሌን ማለት ነው። እስረኞች ለዘላለም ከሌላው ዓለም ተነጥለዋል። ቤተሰብ ማግኘት አይቻልም። ስልክ መደወል የለም። ብቻ ምን ልበላቸው፣ ይህ እስር ቤት ሳይሆን ምድራዊ ሲኦል ነው። የሰብአዊ መብት ተሟጋቾች እና ምዕራባውያን ሀገሮች ቡኩሌን በግልጽ ይወቅሱታል። 70,000 ታሳሪዎች መካከል ብዙ ንጹሐን እንደሚገኙም ይናገራሉ። አባሎቻቸውን ለመደበቅ ንጹሐን ሰዎችን ለመስጠት እንደሚሞክሩ ይታመናል። በአውሮፓ ህብረትና በአሜሪካ ይህ ዲሞክራሲ አይደለም ጭካኔ ነው ተብሏል። ግን የኤል ሳልቫዶር ህዝብስ ምን አለ የሚለውን ስንመለከት ህዝቡ ቡኩሌን በጣም ያከብረዋል። ወንጀል ነፃ ስለወጣቸው የሀገራችን አዳኝ ነው ብለው ያሞካሹታል። ለነሱ ሲኮት የደህንነታቸው ዋስትና ነው። ሲኮት የወንጀልን መጠን ቀንሷል። እውነታው ይህ ነው። ነገር ግን ያስከፈለው ዋጋ ሰብአዊነትና የዲሞክራሲ መርሆዎች ናቸው። ቡኩሌ ዓለምን እንዲህ በማለት ይናገራል። እናንተ ስለ ሰብአዊ መብት ትዘምራላችሁ፣ እኛ በደም እንታጠብ ነበር። አሁን እኛ ደህንነታችንን በጭካኔ ከፈለግነው እናንተ ቢያንስ ዝም በሉን ይላቸዋል። የዚህ እስር ቤት መኖር በዓለም ዙሪያ ያሉ መሪዎች የወንጀልን ችግር ለመፍታት ጭካኔን እንደ ዘዴ እንዲወስዱ መንገድ ከፍቷል። ደህንነት ከነፃነት ይበልጣል ወይ? እነዚህ ጋንግስተሮች ራሳቸውን እንደ አደባባይ ጌቶች ይቆጥሩ ነበር። አሁን ግን እዚህ እስር ቤት ገብተው ልክ እንደ ካብ ተቆልለው ሲቀመጡ የታለ ጀግንነታቸው ያስብላል። ብቻ የሀገሪቱ የግድያ መጠን ወደ 0 እንደተጠጋ መረጃዎች ይናገራሉ። ሰላም በሀገሪቱ ሰፈነ። ሌላው አስገራሚ ነገር ደግሞ ቡኩሌ የሀገሪቱን ህገ መንግስት ለውጦ ለሁለተኛ ጊዜ እጩ ሆኖ ቀርቦ ሊያሸንፍ ችሏል። ዛሬ ኤል ሳልቫዶር ተለውጣለች። ሰዎች ሳይፈሩ ስራቸውን ይሰራሉ። ትምህርት ቤቶች በሰላም ተከፍተዋል። ቱሪዝም አድጓል። የቡኩሌ እርምጃ ብዙ ውዝግብ ቢፈጥርም አንድ እውነት ግን አለ። ሰላም የሰው ልጅ ቀዳሚ ፍላጎት ነው። የኤል ሳልቫዶር ዋና ከተማ ሳን ሳልቫዶር ትባላለች። ከተማዋ ዘመናዊ የንግድ ህንፃዎች እና ጥንታዊ ታሪካዊ ቦታዎች በአንድነት የተዋሃዱባት ስፍራ ነች። የከተማው ልብ በተለይ ደግሞ ፕላዛ ባሪዮስ እና የብሔራዊ ቤተ መንግስት ናሽናል ፓላስ የከተማው የቱሪዝም እና የንግድ ማዕከላት ናቸው። ቀደም ሲል ጋንግ ተሞልቶበት የነበረችው ይህች ከተማ ዛሬ በደህንነት ተሞልታለች። ኤል ሳልቫዶር የእሳተ ገሞራዎች ሸለቆ ተብላ ትጠራለች። ውብ በሆኑ ተራሮች ላይ መውጣትና አስገራሚ ሰማያዊ ቀለም ባለው የእሳተ ገሞራ ሐይቅ ላይ መዝናናት ከሰላሙ በኋላ የሰፈነውን መረጋጋት ያሳያል። ኤል ቱንኮ የሚባለው የባህር ዳርቻም ቢትኮይን ቢች በመባል ይታወቃል። ፑሳስ የኤል ሳልቫዶር ብሔራዊ ምግብ ነው። ልክ እኛ እንጀራ እንደምንለው እነሱ ፑሳስ ብሔራዊ ምግባቸው ነው። ከቆሎ ዱቄት የሚዘጋጅ እና በቺዝ በባቄላ ወይም ደግሞ በስጋ የሚሞላ ጣፋጭ ምግብ ነው። የሳልቫዶራውያንም የማንነት አካላቸው ነው። የሳልቫዶር ቡና በዓለም ላይ ካሉ ምርጥ ቡናዎች አንዱ ነው። በእሳተ ገሞራ አፈር ላይ የሚበቅለው ቡና ልዩ የሆነ ጣዕምና መዓዛ አለው። ታዲያ እኛ ኢትዮጵያውያን ከዚህ ምን እንማራለን? ሰላም ሲጠፋ የሚፈጠረው ቀውስ ምን ያክል ከባድ እንደሆነ ኤል ሳልቫዶር ብቻ ሳይሆን ከብዙ ሀገራት ተምረናል። ሰላም ስናጣ የወንጀልና የቡድን ግጭት መባባስ ይኖራል። ሰላም ሲመጣ ደግሞ ኢኮኖሚ ያድጋል፣ ህዝብ ፈገግ ይላል። ለሰላምና ስለ ኤል ሳልቫዶር ምን ትላላችሁ? ሀሳባችሁን በኮሜንት ጻፉልኝ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮዬን ላይክ አድርጉ። ይመቻችሁ። ሰላም ሁኑ።